ወሐስ ሪል ስቴት በጥቂት ሀገር ወዳድና ታታሪ ግለሰቦች 2014 ዓ.ም በሐሳብ ተጸነሰም። 2015 ዓ.ም በ185 ባለ አክሲዮኖች በይፋ ተመሰረተም። ወሐስ በሰሜኑ ከባድ የጦርነት ጊዜ ሲመሰረት በማህበረሰባችን ውስጥ ጎልቶ የሚታይ የመኖሪያና የቢዝነስ ቦታ ጦት ከስር መሰረቱ የመፍታት ታላቅ ህልም አንግቦ ነው። ድርጅቱ ከመመስረቱ በፊት ባካሄደው ጥልቅ ጥናት በክልሉ በቤት ፍላጎትና አቅርቦት መካከል ሰፊ ልዩነት መኖሩና ችግሩን ለመፍታትም በመንግስት ሆነ በግለሰብ ደረጃ የሚደረግ ጥረት ብዙም እንዳልሆነ አጥኗል። ከጥናቱ በኋላ ወዲያው ነበር ወደ ስራ የገባው። በአጭር ጊዜም ከእድሜው በላይ መስራት የቻለና ገና ብዙ ርቀት ተጉዞ ህልሙን ማሳካት የሚችል ጠንካራ ድርጅት መሆኑ አስመስክሯል። የዚህ ማሳያም በ8 ወር ውስጥ ሰርቶ ያጠናቀቃቸው የመጀመሪያ ዙር ቤቶች 2017 ዓ.ም ለደንበኞቹ ማስተላለፉ ነው። በጥሩ ዲስፕሊን ሰለጤንን ጽሬት ህንፃን ሃንጽኩም አብዛሓ ፀረዋን መንበሪ ቁልፊ ተረክቡን እትርከቡ ዘለኹም አባላት ወሐስ ሪል ስቴትን እንኳዕ ደስ በለኩም እንኳዕ ፈጽመኩም። ወሐስ ሪል ስቴት ውዕል ክንኣስር ከለና ኣብ 8 ወርሒ ክንረክበኩም ኢና ኢሎም ኣብ ዝነበሩና ሰዓት ስለዘረከቡና ብጣዕሚ ክብረት ያበልና ብጣዕሚ እየ ተመስግን። ካብ ኩሉ ንላዕሊ ድማ በቲ ዝበልዎ መንገዲ ዝተሰርሐሉ ፅሬት እውን and most importantly ዝበዝሓ ኣብ ትግራይ ዘለዋ ሪል ስቴት ገሊአን ገና ናብ ባይታ ወረዳን ኣለው እዮም ዝሰርሑ ብንእሽት ሌግዠሪ ዘይኮነ ብጣዕሚ ብንእሽተይ ኢኮኖሚ ብንእሽተይ ቅርሺ ዓቕሚ ንዘይብሉ ሰብ ገዛ ከትሕዝ ዝኽእል ሪል ስቴት ተጀሚሩ ብምርኣይ ፐርሰናሊ ብጣዕሚ እየ ሕጉስቲ ኣነየለ። አሁንም በመቀለና ሽረ ከተሞች በሚገኙ ከ10 በላይ ሳይቶች ጨርሶ ለማስረከብ በከፍተኛ ርብርብ ላይ ይገኛል። ወሐስ ሪል ስቴት ቢሮው መቀለ ከተማ ሲሆን በአዲስ አበባና ሽረ እንዳስላሴም ተጨማሪ ቅርንጫፎች ከፍቷል። በአምስት ዋና ዋና ዲፓርትመንቶች የተዋቀረው ወሐስ ሪል ስቴት ከ60 በላይ ቋሚና ኮንትራት ሰራተኞች እንዲሁም በሺ ለሚቆጠሩ ጊዜያዊ ሰራተኞች የሥራ ዕድል ፈጥሯል። ወዘለው ሪል ስቴታት ኣብ ኩሉ ከተማታት ምን ምጅማር እውን ዝኸድዎ ዘለው ስራሕቲ ሰፊሕ እዩ። ክሻዕ ሽረ እዮም በፂሖም ዘለው ኣብ ጽቡቕ ፕሮግረስ እውን ኣሎ። እዙይ ስራሕ ዕድል ንምፍጣሩ ሓደ ጉዳይ ኮይኑ ገዛ ዘይነበሮም እውን ገዛ ክውንኑ ቢቀልሉ ብዓቕሞም ወነንቲ ገዛ ኮይኖም ኣብ ገዛኦም ክነብሩ ዘኽእል ካብ ክራይ ክወፁ ዘኽእል ስራሕቲ እዮም ዝሰርሑ ዘለው። ንኻልኦት ሪል ስቴት እውን እንተኾነ አብነት እዮም ዝኾኑ ዘለው። የወሐስ ሪል ስቴት የስኬት ምስጢር ለድርጅቱ የአሰራር ስርዓትና እሴቶች በጥብቅ የሚገዛ ድርጅት መሆኑ ነው። ወሐስ 5 ዋና ዋና በልዩነት የሚታወቅባቸው እሴቶች ወይ ኮር ቫልዩስ አሉት። አንደኛው የጋራ አቅም ለጋራ ጥቅም የሚለው መርሁ ነው። የተበታተነው ጉልበት ሲሰበሰብ በሚፈጠረው ጠንካራ አቅም ያምናል። በአስተዋጽኦው ልክ ሁሉም ተጠቃሚ የሚሆንበት ፍትሃዊ የክፍፍል ቀመር አዘጋጅቷል። አብሮነት ይሰብካል። ይህ እምነቱ ደግሞ በርካታ አባላት፣ ደንበኞችና ባለድርሻ አካላት በድርጅቱ ዙሪያ እንዲሰባሰቡ ምክንያት ሆኗል። ንወሐስ እውን ብዙሕ ጥርጣረ ነይሩና እዩ ክወፅዎ ድዮም ከርክቡ ድዮም ዝብል ኣብ ኩሉ ጥርጣረ ነይሩ እዩ። حزت ترطاره كستاي كوينلو مالت تخكل كم زي هونن ناف تستاهل ጭቡጥ ነገር ናፍታ ውጽኢት አትየመለው ክቅጽልዩ መንግስቱን ዘካል ድጋፍ ገበር ክንጽዕሪና። ሁለተኛው የወሐስ ሪል ስቴት እሴት በቁጠባ ላይ ያለው ጠንካራ እምነት ነው። ያለ ቁጠባ እድገት፣ ያለ ቁጠባ ቀጣይነት የለም። ቁጠባ ማለት ገንዘብ፣ ጉልበትና ጊዜ በአግባቡ መጠቀም እንደሆነ ያምናል። ሶስተኛ ፈጠራም አዲስ ነገር ያልታከለበት ስራ ከትላንት የተሻለ ለውጥ ማምጣት አይችልም የሚል ጽኑ እምነት አለው። አዲስ ነገር ለመሞከር የማያመነታ ደፋር ድርጅት ነው። አመራሩም ሰራተኛውም በዚህ መርህ ተቃኝቷል። አራተኛው ውሳኔ በማንኛውም ሰውም ሆነ ጊዜ ሊተላለፍ ይችላል። ዋናው ጉዳይ ግን በወሐስ ሪል ስቴት ትክክለኛ ውሳኔ በትክክለኛው ሰዓት የሚተላለፍ መሆኑ ነው። ከዘገየው ትክክለኛ ውሳኔ የተሳሳተ ፈጣን ውሳኔ ይሻላል ብሎ ያምናል። በውጤቱም ብዙ ስኬቶች አፍሰዋል። አምስተኛው ዋጋቸው የሚቆጣጠሩት መሆኑ ነው። አይደለም በአንድ ድርጅት በአንድ የበለጸገ ሀገር የሚዘወር የዓለም ገበያ የለም። ወሐስ ሪል ስቴቶች ግን በጥቃቅን የገበያ መዋዠቅ የደንበኞች እምነት የሚሸረሽርና አቅም የሚፈታተን የዋጋ ጭማሪ መኖር የለበትም የሚል ጽኑ እምነት አላቸው። ይሄን በተግባር ለመደገፍም የግንባታ ዕቃዎች የሚያመርት እህት ኩባንያ አቋቁመዋል። ይህም ደንበኞቹ በድርጅቱ ላይ ያላቸው እምነት በማሳደግ የገበያ ተደራሽነት እንዲስፋፋና ግንኙነታቸው እንዲጠነክር ከማድረግ አኳያ ከፍተኛ ሚና እየተጫወተ ያለ መርህ
ነው። ውሕስ ሪል ስቴት ለነዚህ መርሆቹ ተገዥ ሆኖ በእያንዳንዱ እንቅስቃሴው የትግበራ ስርዓት መቆጣጠሪያ መመሪያ በማድረግ በስራ አፈጻጸም ልዩነት ያመጣባቸው ነው። ወደ ስኬት ማማ ለመውጣትም በሙሉ አቅሙ እየተጋ ያለ ድርጅት ነው። ውሕስ ሪል ስቴት፣ የጋራ አቅም ለጋራ ጥቅም።